እንደምን አላችሁ ቤተሰቦች ደህና ናችሁ ወይ? ዛሬም ስለ ቪዥዋል በደንብ ለማብራራት በዚህ መጥቻለሁ። በተለይ አዲስ ለሆናችሁ ፓሬንቶች ስለዚህ ገና ምን ማድረግ እንዳለባችሁ የሚያጨናንቃችሁ ሰዎች ለእናንተ ነው እና ልጆች በተለይ ልጆቻችን በጣም በኮሚኒኬሽን በስፒች ዲሌ ወይም በቋንቋ በመግባቢያ ቋንቋ ወይም ደግሞ እንዲሁ ያለ ቋንቋ መግባባት የሚቻል በፌሻል ኤክስፕሬሽን ፌሻል የሚባለው ነገር ለኛ ልጆች በጣም ወደኋላ ዲሌ ያለባቸው ኦኬ ወይም ወደኋላ ናቸው ማለት በዛ ምክንያት እናንተ በቃል ስትናገሩ ማለት ነው አይገባቸውም ስላችሁ አለመስማት ሳይሆን ያላችሁትን ነገር ኢንተርፕሬት አድርጎ ለመረዳት ጊዜ ይፈጅባቸዋል። ፕሮሰሲንግ ዲሌ የሚባል ነገር ያንን አይምሯቸው ውስጥ ፕሮሰስ አድርገው እስከሚሉ ማለት ነው። ያ ደግሞ መጨናነቅ ያመጣል። የሚፈልጉትን ለእናንተ ለመግለጽ ስለማይችሉ በዛ ምክንያት ብዙ ጊዜ መልዳውን መጨናነቅ ሲጮሁ ትሰማላችሁ። አንዳንዴ ሰንሰሪ ብቻ አይደለም ይሄ የቋንቋ የኮሚኒኬሽን ድሌ ቋንቋ ብቻ አይደለም እንዳልኳቸው ኮሚኒኬት የምናደርግበት መንገድ አለ። ያለሳትን ሳንናገር በምንግባባት ነገር አለ። በዛ ሁሉ ድሌ ናቸው። ታዲያ ለምንድን ነው የሚረዳቸው ለሚለው ነገር ለዚህ ነው በተለይ የምትናገሩት ነገር በደንብ ስለማይገባቸው እና በጣም ድሌ ስላለ ፒክቸር ተጠቀሙ። ፒክቸር ያዩትን ነገር በደንብ ይረዳሉ። በዛ ላይ ኦርጋናይዝ አድርገው ሀሳባቸውን ለመግለጽ ይችላሉ ስኬጁል ካላቸው። ስትጀምሩ ግን በጣም ኦቨርዋልም ያደርጋል እንዳልኳቸው ፒክቸር ፕሮግራም ስናወጣ። ስለዚህ ከምን እንጀምር ነው ዋናው ጥያቄ። መጀመሪያ እስቲ የሚፈልጉትን ነገር እንዲጠይቁ ማድረግ እንድንችል በምንድን ነው በፌቨሬት ነገራቸው። ለምሳሌ ስናካቸው የሚፈልጉትን ቶይ ቀስ እያልን ያንን ቶዩን አድርገን ሌላው ደግሞ በስዕል እያደረግን ያንን ምን እንደሆነ መግለጽ ማስረዳት። ምግባቸው ፌቨሬት ምግባቸው ፍሩት ለምሳሌ ካለ የሚፈልጉትን ምግብ ዲስፕሌይ አድርገን በኮንክሪት የሆነ ነገር ማለት ነው እሱን ምግቡን ራሱን እያሳየን በስዕልም እያደረግን ሲፈልጉ ሄደው ፒክ አድርገው እንዲጠይቁ ማድረግ። በተለይ ነንበርባል ልጆች ያንን ማስለመድ አለብን። ምርጫ በመስጠት ሁለት ነገር አድርገን ፖይንት የትኛው ነው ባናና አፕል ሙዝ ወይስ ፖም ብርቱካን ምናምን እንደዚህ አይነት ነገር ያንን በተቻለን በየቦታው መለጠፍ የምግቦች አይነት የሚፈልጉትን አይነት በዛ ብንጀምር። ሌላው ትልቁ እኔ በጣም መረዳት ያለባቸው ልጆች ቤተሰቦች ስኬጁል ማውጣት የእነሱ ጭንቅላት ከዚህ ተናግሬያለሁ። በኦርጋና እንትን ነገር ምንድን ነው የሚባለው ለውጥ ምናምን አይወድም። ዴይ ላይክ ፕሬዲክትብል ወይም ደግሞ ማወቅ ይፈልጋሉ። ፕሬዲክትብል ማለት የሚሰሩትም ነገር በሙሉ ማወቅ ይፈልጋሉ። አለበለዚያ መጨናነቅ አለማወቃቸው መጨናነቅ ያመጣል። ለእናንተ ደግሞ ኤክስፕሌን ማድረግ ስለማይችሉ በቢሄቪየር ነው የሚገልጹት። ስለዚህ ጋይስ በጣም ስኬጁል ማውጣት አለባችሁ። ስኬጁል ስላችሁ የሞርኒንግ ሩቲን፣ የላንች ታይም፣ የዲነር ታይም። ይሄ እንግዲህ ስትጀምሩ እስቲ በሞርኒንግ ሩቲናቸው ምን እንደሚያደርጉት ራሳችሁ ታውቃላችሁ። ጻፉት። ጠዋት ተነስተው እስከ ቁርስ እስከሚበሉ ድረስ እና ትምህርት ቤት እስከሚሄዱ ያለው ስኬጁል ታውቃላችሁ። አንደኛ እኔ በፊት ማድረግ የነበረው ራሴ ልጅ በሙሉ ስኬጁል ፒክቸሩን ፎቶግራፍ አነሳው ነበር ልጄ እና ኢትዮጵያ ስላላችሁ ሰዎች ፎቶግራፍ አንሱትና ፕሪንት አታርጉት። ያን ደግሞ ቆራርጣችሁ በላሚኔት አድርጋችሁ ያ የሞርኒንግ ስኬጁል የባዝሩም ስኬጁል እያደራችሁ በጣም እየለመዳችሁ ትመጫል። እሱ ከባድ ነው የምትሉ ከሆነ ደግሞ ኢንተርኔት ላይ ማት ፒክቸርስ አሉ። ገባችሁ? ውጭ ያላችሁ ሰዎች አፖች በየቦታው አሉ። ኦኬ በቀላሉ በአሁን ሰዓት ሁሉ ነገር ቀላል ሆኗል። በስልካችሁ ብዙ ነገር ማድረግ ትችላላችሁ። በዚህ ሳምንት ነው የምነግራችሁ ነገር ምን ያህል አስፈላጊ መሆኑን አውቃችሁ ለምንድን ነው ቪዥዋል ወይም ፒክቸር የሚያስፈልጋቸው? ሪዲዩስ አንዛይቲ ወይም መጨናቀን ይቀንሳል። ከእናንተ ጋራ መግባባት ይችላሉ። እንዲግባቡም በስዕል ማድረግ ትችላላችሁ። የሚፈልጉትን ነገር በስዕል አንስተው የሚፈልጉትን ነገር ባናና ከሆነ በስዕል እያስለመዳችሁ ማለት ነው። ያንን ባናና ሄደው ፒክ አድርገው ስዕሉን አንስተው ይሰጧቸዋል ማለት ነው። ባናና እንዲለምዱ። በዛ ላይ ደግሞ አዋሯቸው። ነን ቨርባል ስለሆኑ ብቻ ብዙዎቻችን አናወራቸውም። ይሄ ደግሞ በጣም ትልቅ ስህተት ነው። በተቻላችሁ ያንን ወርድ እንዲደግሙ ከእናንተ ጋር በቀን አንድ ወርድ እንዲለምዱ በሳምንትም ቢሆን አንድ ወርድ እንዲለምዱ በስዕል ባናና ማም ዳድ ሁሉ ነገር
ለእነሱ ኢምፖርታንት የሆነቱን ነገር በቪዥዋል እያደረጋችሁ መድገም አብራችሁ ሞዴሊንግ የሚባል ነገር አለ ማለት ወይም ሞዴልን የምትሆኑት እናንተ ናቸው። እናንተ ማሳየት ማለት ነው። ስለዚህ ይሄንን በጣም መስራት አለባችሁ። ሰው አሁን በዚህ ያልሰራችሁ ካላችሁ በትንሹ ጀምሩ። አንደኛ የሚፈልጉትን ስናኮች ስማቸውን እያሳያችሁ ቪዥዋል በዛ ስሩ። ኦኬ የሚፈልጉትን አሻንጉሊቶች የሚፈልጉት ምን ያህል ደግሞ በህይወታቸው ውስጥ ያሉትን ሰዎች ማመን ዳድ ሬኮግናይዝ እንዲያደርጉ እህት ወንድም ሬኮግናይዝ በዛ ስሩ። ቀጥላችሁ ደግሞ ቪዥዋል አውጡላችሁ ለስኬጁል ለማታ ቀስ እያላችሁ በጣም ቪዥዋል በጣም ሰፊ ነው። ለብዙ ነገር ቪዥዋል መጠቀም አለባችሁ። ዋሽሩም ለመሄድ ስትወጡ ብዙ ነገር አለ። ወደፊት በሰፊ ይኖራል። አሁኑ ግን ይህን ስሩ ነው የምላችሁ። አይሆፕ እንደሚረዳ ጋይስ። ሌላው ደግሞ ያልነገርኳችሁ ነገር ኮሜንት ሴክሽን ላይ ዌብሳይቶች እንደ ካንቫ ምናምን በዛ መፍጠር ቪዥዋል መስራት ትችላላችሁ። ኤሲ ዲቫይስ ያላችሁ ውጭ ሀገር በኤሲ ዲቫይስ ብዙ ነገር መስራት ትችላላችሁ፣ ስኬጁል ማውጣት ምናምን። ስለዚህ ኮሜንት ሴክሽን ላይ እዩ።